ያገቡ ያፈቱ ነው ዳንተ እኔ ፖሊስ የለኝም ማለት እንደው ይሄን ባጠይ አድርገው ምንም ማድረግ አልችልም እኔ እኮ አግብተህ አትፍታ ያንዳንዴ አለቀህም አለለም እተቅላህን ብቻ ነው እኮ እኛን ማስፈራሪያው ምንድነው اتقوا يا ايها الناس اتقوا الله ان زلزله الساعه شيء عظيم ከዙጭ ምን ይነበባል አንተ ያግብቶ ፈታ አታግቢ ብዬ ተናግሬያለሁ እሷን ራሱ ፈታት በማግስቱ ቢፈታት ምንም አይነት እንትን የለኝም ተናግሪ የኔ ንግግር ከደረሰው በኋላ ወየው የሚል አካል ራሱ ላይ ራሱ ነው እኔን አይውቀሰኝ በአላህ በቃ እሷም አትውቀስ እዛው ተጋብተዋል አይደል እዛው ወዲያቸውን ጨርሱ አለቀ በቃ ታይላም ከምን አግብቷት ነው ቴሌግራም ላይ ነው የሚያገኛት ከፌስቡክ ላይ ዳውንሎድ አድርጎ ነው ታዲያ ምን ላድርግኝ አንቺ በፌስቡክ ያገኘሽውን አምነሽ እኔ ምን ጣለቃ አስገባኝ ማን ነኝ እኔ ምን የሚሉኝ ነኝ አንቺ እኮ መንገድ ላይ ነው የተገኘሽው በቃ መንገድ ላይ አላህን ፍሩ እየተባለ አይሰሙም አንተ ምቀኝነት ይመስላችኋል እኔ ብታገቢ እኔማ ከአራት በላይ አላገባ ያ አላህ ታይ ራስሽን ጠብቂ ታያዥ ያለውን አግቢ የኔ ተማሪ ስለሆነ የሙስጠፋ ነኝ ማን ነኝ ስላለ ዝም ብለሽ ዘው ብለሽ አትግቢ እኔ ጋር ስንት አይነት ሰው አለ ጀማዓው ብዙ እኮ ነው በጣም ብዙ ህዝብ ነው የሚሰበሰበው ኢየሱስ የሙስጠፋ ተማሪ ነኝ ብሎ ስለተዋወቀ ሰው ሚስት ሲፈልጉ ሁለት ቀን ሶስት ቀን ኪታብ ይዞ ቁጭ ይላል ድርቅ በቃ ነቀነቅ የለም ቀብልያ በዕድያ እየሰገደ ያገኘለት ይዞ ከዛም በኋላ ለቅሶዋን ነው የምሰማው እንደዛ አደረገ እኮ አሉ አረ ወላሂ የቱ ያዛፊት ላይ አንተ የኔ ሙስጠፋ ጋር አንድ ፍራሽ ላይ ነው የምንተኛው ብሎ እኮ የሚታወቃል እኔ በቆታራ ሰው እኮ ነኝ እኔ በኔ ለምኑን ተተዋወቀዋል لا اله الا الله يا الله እህቶች ደግሞ የዋህ ናቸው ዲን ስለሚወዱ ሱና ስለሚወዱ እዛ መስጂድ ነስር ነው መቀራው ሲላቸው ይሄ ሰው በቃ ሰው ነው የሚመስለው እንጂ ወደ መልአክ ቀረብ ያለ ይመስላቸዋል አይደለም እጀለብያው ስራ አደገኛ ግንጥ አለ ተናግሬያለሁ እጥምጣሙ ስር የተበላሸ ብዙ ጭንቅላት አለ ምን ብዬ ልናገር لا حول ولا قوه الا بالله ረባ አላህ ሴቶችም ተመከሩ ባካችሁ እናንተ ናችሁ እየለቀቃችሁ ያላችሁ አብዶ እሱ ተጻጽፎ ተስፋ ሲቆርጥ ይተውሽ ነበር ግን በትንሽ ወሬ ልብሽ ቅልጥ ይላል በትንሽ ወሬ የስሙኒ ቅቤ ምን ሆነሻል አላህን አትፈሩም እንዴ ራሳችሁ አላህን ፍሩ በተለይ ትዳር የሌላችሁ ሴቶች አላህን ፍሩ ተቁላህ አትረብሹ በቃ እምታገቢውን ሰው ምረጪ አማክሪ ማነው በይ لا حول ولا قوه الا بالله አሁን እኮ ምን እንደማደርግ ምን እንጃ ምን አደርጋቸዋለሁ እንዴ ሴቶችን ስለመከርናቸው ነው አላባርም ደግሞ ተማሪ እምነግራችሁ እውነታው ሚስት አግብቶ ፈታ አሁንም አግብቶ 100 ሴት አግብቶ ቢፈታ አላባርሩ ይሄን ነው እኮ ለምን ነግሬያቸዋለሁ ሰምተዋልም ያቃሉም ደግሞ መንገድ ላይ ነው ያገኛት ወድቃለች ይሄ ነው እየሆነ ያለው ማለት ነው ራሷን ክብሯን የጣሰችው ራሷ ነው ምን ላድርግ እየተነገረች ነው አላህም እኮ بعد الحجه እኮ ይቀጣል አይደል እንዴ بعد الحجه ከተደከረ በኋላ መከረው ከዛም በኋላ መከራ ይመከራታል ስንት ነው የተናገርኩት ካሁን በፊት አልተናገርኩም ክስተቶች የተከሰቱት እኔ ከተናገርኩ በኋላ ነው ደግሞ እነዚህ እየሰሙ ነው ይሄንን የሚሰሙ እህቶች ናቸው ይያበላል ብዙ ነገር እንትን ይያሉብን ያለው በመስተላልላህ በጣም ይደብራል ምንም አድርገው ነገር የለኝም አላህን ፍሩ ከማለት ውጭ ማለት ነው ተበዳደል እዛው ተጫጫው አትምጡ አትጠይቁኝም እንደዚህ አይነት አልመልስም ብትጠይቁ ስለዚህ ሴት ልጅ አግብቶ ፈታ ተፋታ
መጅሊስ አይደለሁ ወይንስ እኔ ቃዲ አይደለሁ በቃ ቅራት ነው ማቀረው እተቁላህ ነው ማለት እንዳታመጡ እንደዚህ አይነት ጥያቄ እኔ ጋር እንዳታመጡ እንዳትጠይቅ 5 ሴት ቢፈታም 10 ሴት ቢፈታም ምን ላድርጋት የራሷ ውድቀት ነው ራሷ ናት እሱን አልወቅስም አሁን የምወቅሰው ማን ነው የምንወቅሰው ወንድሞቻችንን አይደለም የምንወቅሰው በቃ የራሷ ጥፋት የራሷ አሁንም የራስሽ ጥፋት አያማክሩ አይነግሩ ቤተሰብ አለው ወይ ብለው አይጠይቁ እና ምን ላድርግኝ እንዳትጠይቁኝ እንደዚህ አይነት ጥያቄ ከዚህ በኋላ ማለት ነው ማትችለውን አንተ አላህ ይመታሃል ሸውደ አታለህ ምን ብለህ ችግር የለም ስትወድቅ ትወድቃለህ አይወድቁ አወዳደቅ ማለት ነው ምናልባት ምስኪና ጅን ትወዳለች ብለህ አመጣ አላህ እንዴት መበቀል እንዳለበት ያውቀዋል እሱ እንዴት አድርጎ እንደሚጥልህ ማለት ነው በሰለፊያ ስም እንደዚህ ያደረገ ስንቱ ጋር እንደዚህ አገባሻለሁ ምንድን አደርግሻለሁ መታገባ ከሆነ ባግባት ካገባ ጨክን ላትችል አትግባ የምትችል ከሆነ ጨክን ትዳር ሶብርም ነው ትዳር እንደው ሁሉ ጊዜ የምትገምጠው ሙጌራ ብቻ አይደለም አንተዬ በላም ዙ ፍዳህን የምታይበት ነገር ነው ቻል አድርጋ አጣጣመህ ነው የምትኖረው ልጅ አለህ መከራ አለ ልጅና መከራ የቱ ይበልጣል ልጅ ይበልጥብኛል መከራውን የምትችለው ለልጅ ብለህ ነው ኑሮ ስትኖር እንደዚህ ብሎ በቃ ደስተኛ ብቻ መሆን የሚፈልግ የኔ ባለኔ እኮ ያላንተ የለኝም እያለች እንድትኖርለት የሚፈልጋል ታው እንጂ ያለችው ለት ሂጂ ይላል ለምን በነፃ ነው ያገኛት ዳውንሎድ አድርጓት ከቴሌግራም ላይ ነው ያገኛት ከፌስቡክ ላይ ነው ያገኛት በቀላል አገኛት በቀላል ያባርራታል ይሄን ሰው ምን የምትለው ሰው እንደሆነ አላውቅም استغفر الله اللهم نجنا እኔ ፖሊስ የለኝም እሺ እኛ እንደ ፖሊስ የምናስፈራራበት ምን ብቻ ነው ይሄ ሰውዬ ይተቁላህ እኮ አይደለም የሚፈራው ፖሊስ ቢመጣ ቀሚሱን ሰቅስቆ ነው የሚሮጠው አላህን ፍሩ ሴቶችም አላህን ፍሩ ወንዶችም አላህን ፍሩ እዛው ደግሞ እናንተው ከተባሸቃችሁ ወደኛ አታምጡ ወደ መስጂድ እዛው በቃ መጋባታችሁን እኛ አናቅም መለያታችሁንም አናቅም አንድ ሰው እንዳያመጣ ነው በቃ ወደሽ ገብተሻል እንደፈለገ ቢቀጠቅጥሽ ምናልባትም የዋህ ወንድሞችን አቃለሁ አስታርቃለሁ ይጣሉ ግን እንደዛ አይነት አንቺ ሳታቂ ዝም ብለሽ በሰለፊያት እንደ ሰለፊያነት እንደዚህ እኮ አይደለም አንተዬ ያአላህ لا اله الا الله እንደዚህ ብሎ ሰው እንዴት ራሱን መውደቂያው እንዴት ያረጋግጥም ሰው ቤት እንኳን ቤት ሲከራይ እንኳን ጎረቤት እንዴት ነው እዚህ ሰፈር እንደ ሙዚቃ አለ ምን አለ ሌባ አለ ምን ብሎ እንደው ዘው ብሎ ወንድ ነው ስለተባለ ብቻ ይገባል ሴት ምን ሆና ነው ምን አይነት አእምሮ መዘጋት ነው ያ አላህ ወንድም ነግሮኛል ምንድን አለ ታይ ሰላት አንዷ እኔም ምቀኝነት መሰላት አለ ወይ ማባከህ አለችኝ አለ እንደውም ተው ብላ ምክር ታይ ያለ ወንድምነት እየመከረ ታይ ያለ እየመከራ እዚህኛው ጋር ያለው በቃ ይሄ የኔ ትዳር እንዲቆም አይፈልግም ይሄ ሰውዬ ማለት ነው ብላ አሁን ኋላ ላይ ሌላ ነገር ሲመጣ እንደዛ አይደለም አላህን ፍሩ ሴቶችም አታሰድቡን እናንተ ናችሁ እውጭም ውስጥም ያለ እንደው አታሰድቡ እዛው ከተጋባችሁ ደግሞ ብትፋቱ ብትቀጣቀጡ እኛ ጋር አትምጡ ከተካሰሳችሁ እዛው መጅሊስ ጋር ሄድና ተካሰስ ንጋታ አታምጡ እንደዛ አይነት ነጥብም እንዳይነሳ ተናግሬያለሁ በጣም እንዲሳደብ አታድርጉኝ እሺ ወላሂ በጣም ያበሳጫል ያናድዳል